ለመላው ከተማችን ነዋሪዎች እንኳን ለ2018 የመስቀል ደመራ በዓል በሰላም አደረሳችሁ። 2017 በጀት ዓመት እንደ ሀገር በጣም በርካታ ስኬቶችን ያስመዘገብንበት የኢትዮጵያን የመንሰራራት ዘመን የጀመርንበት እንደዚሁም የዘመናት ቁጭት የሆነውን ህዳሴ ግድባችንን የመረቅንበት ቦሌ ክፍለ ከተማ ካሉት ሁሉም ክፍለ ከተሞች የሰራቸው ስራዎች ደምቆና ከፍ ብሎ ታይተው አጠቃላይ በአንደኛ ደረጃ ያጠናቀቅንበት ዓመት ነው ማለት ይቻላል። የመስቀል በዓል የሀገራችን በዓል ብቻም ሳይሆን በዓለም አቀፍ ደረጃም በማይዳሰስ ቅርጾች ላይ የተመዘገቡ ሀብቶቻችን ናቸው። በዓሉ የሰላም፣ የአንድነት፣ የፍቅር፣ የብልጽግና፣ የአብሮነት፣ ወንድማማችነትና የትማማችነትን የበለጠ የምናጎለብትበት በዓል እንዲሆን እመኛለሁ። መልካም በዓል።